የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔርን ስለነበረን የአምልኮ ጊዜ እናመሰግነዋለን። እግዚአብሔር የተናገረን እያጽናናን ስለሆነ ክብር ለእርሱ ይሁን። አሁንም ደግሞ በቃሉ እንድናገረን ሁላችንም እንጸልያለን። የሰራዊት ጌታ እግዚአብሔር አምላካችን ሆይ እስካሁን በመካከላችን ስላለ እየተናገርከን እያጽናናህን እያበረታህን ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ሰዓትም ደግሞ በቅዱስ ቃሌ ወደኛ እንድትመጣ እንድታገኘን እንድታስተምረን በኢየሱስ ክርስቶስ ስም እንለምናሃለን። አሜን። ዛሬ አብረን የምንመለከተው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 11 ባለው ክፍል ላይ ነው። ሐዋርያው ጳውሎስ የአንደኛ ቆሮንቶስ መልእክትን የጻፈው በመንፈሳዊ ስጦታዎች እጅግ ለበለጸገች አንዳች የጸጋ ስጦታ ላልጎደላት ነገር ግን ደግሞ በመንፈሳዊ ግንዛቤና ማስተዋል ገና እንጭጭ ለሆነች ላልበሰለች የቆሮንቶስ ቤተክርስቲያን ነው። ቆሮንቶስ አውዷን ስንመለከት እርሱ ይህንን መልእክት በሚጽፍበት ጊዜ በጣዖት አምልኮ የተሞላች በስሜታዊ ሃይማኖታዊ ልምምዶችና በማህበራዊ ኩራት ትዕቢት የተሞላች ከተማ ነበረች። ብዙዎቹ የቆሮንቶስ ማህበረ ምዕመናን አባሎች ወይም አማኞች ወደዚች ቤተክርስቲያን የመጡት ከመንፈሳዊ እውነት ይልቅ ለግል ተሞክሮ ዋጋ የሚሰጥና በስሜት መጋለብን ከመንፈሳዊነት ጋር የሚያደባልቅ የኋላ ታሪካዊ ጀርባ ይዞ ነው ወደዚች ማህበር የመጡ ወይም ከዚህ ባህል ከዚህ አውድ ነው የዚች ማህበር አባል የሆኑት። በዚህ ምክንያት መንፈሳዊ ስጦታዎቻቸውን ቤተ ክርስቲያንን በአንድነት ከመገንባት ይልቅ ለክፍፍልና ለፉክክር ምክንያት ሆኖ አግኝቷል ጳውሎስ። እነሱ መካከል ይሄ ሁኔታ ተከስቷል። ስጦታዎቻቸው ለአገልግሎት መዋላቸው ቀርቶ በእርስ በርሳቸው መካከል ለደረጃ ብልጫ፣ ለክብርና ለግል እውቅና መፈለጊያ ሆኗል። ስለዚህ ጳውሎስ ስለ ስጦታዎቹ ዝርዝር ከመናገሩ በፊት የመንፈሳዊ ስጦታን ግንዛቤ መሰረት አረዳድ ቲዮሎጂውን በማረም ይጀምራል። እርሱም መንፈሳዊ ስጦታዎች ሁል ጊዜ መታየት ያለባቸው ከምን አንጻር መሆን እንዳለባቸው በዚህ ክፍል አሁን ባነበብኩት 4 መሰረታዊ ነጥቦችን ያነሳል። ማንም የጸጋ ስጦታዎችን ቢለማመድ ቢያይ ቢመለከት ከምን አንጻር ማየት እንዳለበት 4 መሰረታዊ ነጥብ ያነሳል። የመጀመሪያው መሰረታዊ ነጥቡ ምንድን ነው ብለን ስናስብ የጸጋ ስጦታዎች ወይም መንፈሳዊ ስጦታዎች የክርስቶስ ጌትነት ሁሌም የኢየሱስ ክርስቶስ ጌትነት ለመንፈሳዊ ስጦታዎች እውነተኛነት መሰረት ነው ይላቸዋል ሐዋርያው በዚህ ክፍል። እዚህ ጋር እንዳነበብነው ቁጥር 1 እስከ 3 በምናነብበት ጊዜ ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ ምን አደርጋለሁ እወዳለሁ። ማንም መንፈሳዊ ነገርን ኢግኖር እንዳያደርግ ቸል እንዳይል፣ ስለ መንፈሳዊ ነገር ያለው ግንዛቤ
ቸልተኛ እንዳይሆን እፈልጋለሁ፣ እንድታውቁ እፈልጋለሁ። ምክንያቱ ምንድነው ካላችሁ ደግሞ ይላቸዋል፣ አሕዛብ ሳላችሁ በጌታ ሳታምኑ ወደ እግዚአብሔር መንግሥት ከመምጣታችሁ በፊት ቅድም እንዳልኩት በቆሮንቶስ ከተማ በተሞላችሁ በልዩ ልዩ ጣዖታት አምልኳችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደማይናገሩ ሕያዋን ወዳልሆኑ ወደ ጣዖታት እንደተወሰዳችሁ ከጣዖታት ጋር ትስስር እንዳላችሁ ታስታውሳላችሁ፣ ታውቃላችሁ ይላቸዋል። ስለዚህ ይላቸዋል ማንም ሰው ይላቸዋል ማንም ሰው በእግዚአብሔር መንፈስ የሚናገር ከሆነ፣ እግዚአብሔር መንፈስ አናግሮት ከሆነ፣ በእግዚአብሔር መንፈስ ተመርቶ ተሞልቶ የሚናገር እንደሆነ ኢየሱስ ክርስቶስ የተረገመ ይሁን የሚል የለም ይልና ልክ እንደዚሁ በተቃራኒው ደግሞ ይላል ያለ እግዚአብሔር መንፈስ ይላል ማንም ሰው ኢየሱስ ክርስቶስ ጌታ ነው ማለት አይችልም። አሜን። የእግዚአብሔር መንፈስ ወደ ሰው ከመጣ፣ የእግዚአብሔር መንፈስ ሰውን ካናገረ፣ የእግዚአብሔር መንፈስ የሰውን ዓይን ካበራ፣ የእግዚአብሔር መንፈስ ጸጋን ወደ ሰው ካመጣ የመጀመሪያ ዋና ስራው የኢየሱስ ክርስቶስን ጌትነት ማላቅ ነው። አሜን። ኢየሱስ ክርስቶስን ያልቃል፣ ኢየሱስ ክርስቶስን ያሳያል፣ ኢየሱስ ክርስቶስን ያጎላል፣ የኢየሱስ ክርስቶስን ጌትነት ይመሰክራል። አሜን። ሰው አይሸትም፣ ምድር አይሸትም፣ አገልጋዩን አያሳይም፣ ቤተ ክርስቲያንን አያሳይም። ነገር ግን የቤተ ክርስቲያን ራስና መስራች የሆነ ኢየሱስን ያሳያል፣ ያመለክታል። ስለዚህ አንድ መሰረታዊ እውነት ልንገራችሁ። በማናችሁም ውስጥ የጸጋ ስጦታ ተገልጦ እንደሆነ የዛ ጸጋ ስጦታ እውነተኛ መለኪያው አንድ ነገር ነው። እሱም ምንድነው? የኢየሱስ ክርስቶስ ጌትነት ዋና መለኪያው ነው። ያ ጸጋ ኢየሱስን ጌታ ያደርገዋል? የኢየሱስን ጌትነት ያጎላል ወይስ የኢየሱስን ጌትነት ያሳንሳል? የኢየሱስን ጌትነት ይጋርዳል ወይስ የኢየሱስን ጌትነት ይገልጣል ብሎ መለኪያ ይሰጣቸዋል። ስለዚህ እነዚህ ጣዖታት ስሜታዊ ተሞክሮን የሚፈጥሩ ነገር ግን መለኮታዊ እውነት የሌላቸው መንፈሳዊ ስርዓቶች፣ ልማዶችን ይወክላሉ ዛሬም። ይህም የሚያሳየው መንፈሳዊ ተሞክሮ ወይም ስሜት ብቻውን ለመንፈሳዊ እውነት አስተማማኝ ማስረጃ አለመሆኑን ነው። አንድ ሰው በማንኛውም መንፈሳዊ እንቅስቃሴ ውስጥ በጥልቀት ተሳታፊ ሊሆን ይችላል። ነገር ግን ክርስቶስ የዛ ተሳትፎ ማዕከሉ ካልሆነ ያ ስሜታዊ እንቅስቃሴ ልምምድ በሙሉ የተሳሳተ መንገድ ላይ ነው እያላቸው ያለው ጳውሎስ የመንፈሳዊ እውነትን ፍጹም መመዘኛ ሲያስቀምጥ እንግዲህ በእግዚአብሔር መንፈስ የሚናገር ማንም ሰው ኢየሱስ የተረገመ ነው አይልም። በመንፈስ ቅዱስ ደግሞ ካልሆነ በስተቀር ማንም ሰው ኢየሱስ ጌታ ነው ልል የሚችል የለም። ይህ ምስክርነት ደግሞ በንግግር በቃል ብቻ ሳይሆን ለክርስቶስ ጌትነት ያለንን ፍጹም መሰጠት፣ ፍጹም መገዛት፣ ፍጹም ታማኝነትና የመንፈሳዊ ሕይወታችንን ምንጭ ይገልጣል። መንፈስ ቅዱስ ሁል ጊዜም አንድ ግልጽ ውጤት በአማኞች ሕይወት፣ በአገልጋዮች ሕይወት ያመጣል። እርሱ ምንድን ነው? የኢየሱስን ክርስቶስን ጌትነት ከፍ 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 ማድረግ ነው። ብንዘምር ኢየሱስን ከፍ ከፍ ማድረግ፣
ብንጸልይ ኢየሱስን ከፍ ከፍ ማድረግ፣ ብንሰብክ ኢየሱስን ከፍ ከፍ ማድረግ፣ ብናስተምር ኢየሱስን ከፍ ከፍ ማድረግ፣ ብንተነብይ ኢየሱስን ከፍ ከፍ ማድረግ፣ ብንመራ ኢየሱስን ከፍ ከፍ ማድረግ፣ ብንሰጥ ብንመክር ኢየሱስን ከፍ ከፍ ማድረግ። ግቡ ይሄ ነው። ኢየሱስን ከፍ ከፍ የማያደርግ ማንኛውም የጸጋ ስጦታ ልምምድ የተሳሳተ ነው ይላል ጳውሎስ። ዛሬ እኔና እናንተ እግዚአብሔር በሰጠን የጸጋ ስጦታዎቻችን ኢየሱስ ክርስቶስን ምን ያህል ከፍ ከፍ እያደረግን ነው? ኢየሱስ ክርስቶስን ጸጋዎቻችን ምን ያህል ያሳያል? በአንደበታችን ብቻ ሳይሆን በኑሯችን፣ በስራችን፣ በመውጣታችን፣ በመግባታችን፣ በስራ ቦታችን፣ በቤታችን፣ በመስሪያ ቤታችን፣ በትዳራችን፣ በውናችን፣ በሁለንተናችን የኢየሱስ ክርስቶስ ጌትነት የታየ እንደሆነ እኛ የጸጋ ስጦታ ተቀብለናል ማለት ነው። አሜን አሜን። የጌታ ስም ብሩክ ይሁን። ስለዚህ አንድ ብርቱ ጥያቄ ራሳችንን እንድንጠይቅ እፈልጋለሁ። እርሱ ምንድን ነው? መንፈሳዊ ሕይወቴ ለክርስቶስ ጥልቅ ተገዢነትን እየፈጠረ ነው ወይስ ዝም ብሎ ለክርስቶስ ክብር የማይሰጥ መንፈሳዊ እንቅስቃሴ ብቻ ነው ብለን ራሳችንን እንይ። ኢየሱስን ልናከብር የሆነውን ሁሉ ሆነናል። አሜን። ገብቷችኋል? በእግዚአብሔር ጸጋ የሆነውን ሁሉ የሆነው ኢየሱስን ለማክበር ነው። ሁለተኛው ነገር ደግሞ ጳውሎስ የሚያነሳላቸው መንፈሳዊ ስጦታዎች የሚመነጩት ከሥላሴ ነው ይላቸዋል። ከቁጥር 4 ጀምሮ በምናነብበት ጊዜ የጸጋም ስጦታ ልዩ ልዩ ነው ይላል። የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን ስንት ነው? አንድ ነው። አገልግሎትም ልዩ ልዩ ነው። ጌታ አንድ ነው። አሰራርም ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ሃሌሉያ። ጳውሎስ አሁን የመንፈሳዊ ስጦታዎችን ምንጭ ያብራራል። ልዩ ልዩ ስጦታዎች፣ ልዩ ልዩ አገልግሎቶች፣ ልዩ ልዩ አሰራሮች በመካከላችሁ፣ በሕይወታችሁ፣ በአገልግሎታችሁ፣ በእያንዳንዳችሁ ቢሆን ይላል ጳውሎስ፣ እነዚህ ስጦታዎች ከአብ ከወልድ ከመንፈስ ቅዱስ የሚመነጩ ናቸው። በአካል አብ ወልድ መንፈስ ቅዱስ በመለኮት አንድ ከሆነው ከእግዚአብሔር ይመነጫሉ። የሥላሴ አንድነት ሥራ ለማሳየት መንፈስን ጌታንና እግዚአብሔርን ብሎ ጳውሎስ ለእያንዳንዱ የሥላሴ አካላት ትኩረት ይሰጣል። ብዙ ጊዜ እኛ በተለይ በመንፈስ ቅዱስ ጸጋ ስጦታ ዙሪያ ስናስብ ስንናገር የሥላሴን ተሳትፎ እንዘነጋለን። መንፈስ ቅዱስ ብቻውን ጸጋ ስጦታ እንደሚሰጥ እናስባለን። ሐዋርያው ጳውሎስ ግን የጸጋ ስጦታዎች ምንጭ ሥላሴ እንደሆነ ይነግረናል። አሜን። ሥላሴ የሌለበት ሥራ የለም። አሜን። ገና ከመፍጠር ሥራ ጀምሮ እስከ ድነታችን ጸጋን እስከ መስጠት በእያንዳንዱ ሥራ ውስጥ ሥላሴ አንድ ሆኖ ያለ እያንዳንዱ የሥላሴ አካል ግን የሚያተኩርበት የሥራ ድርሻ አላቸው። ስለዚህ መንፈስ ቅዱስ ስጦታዎችን ሲያከፋፍል፣ ወልድ አገልግሎትን ሲመራ፣ አብ ደግሞ ውጤታማነቱን ያበረታታል፣ ሁሉም በሁሉ ያደርጋል ይላል። ይህ ማለት መንፈሳዊ ስጦታዎች
የሰዎች ስኬት ወይም በተናጥል ሰዎች ያዳበሩት የግል ችሎታዎቻችን ወይም ደግሞ የተሞክሮቻችን ውጤት አለመሆኑን እንመለከታለን። ይህ እውነት ከገባን ወገኖቼ እግዚአብሔር በመካከላችን በህብረትም በግል ህይወታችንም ለሚሰራው ስራ ራስን ከፍ ከፍ ማድረግ ትዕቢትና ኩራት ቦታ የለውም። ምክንያቱም ምንጩ ከሱ ስለሆነ የሆነ ሁሉ ከኛ ስላልሆነ። አንድ ዝማሬ ሁሌ እንዘምራለን። ከኔ የሆነ እንላለን። ከኔ የሆነ ምን አለ ጌታ እንላለን። ግን ደግሞ በእኛ እንደሆነ አክት እናደርጋለን። ምን ዘምሮ ከኔ የሆነ ምን አለ እንላለን። ወደዚህ ዞር ብለን ደግሞ እኔ እኮ እንዲህ አድርጌ፣ እኔ እኮ እንዲህ ሰርቼ፣ እኔ እኮ እንዲህ ወጥቼ፣ እኔ እኮ እንዲህ ወርጄ ብለን የእኛን ስም መለጠፍ እንጨነቃለን። እንደዘመርነው ይግባን። አሜን አሜን። ስለዚህ በአገልግሎት ውስጥ የተቀበልነው ነገር ሁሉ በጸጋ ነው የተቀበልነው። የክርስትና ችሎታ ብቃታችን ሽልማት አይደለም። በአገልግሎት በእግዚአብሔር ቤት የቆየንበት የልምድ ማስረጃ አይደለም። የካዘንቺስ ዑራኤል መካነ ኢየሱስ ማህበረ ምእመናን የዓመታት የቆራቢ አባልነታችን ማስረጃ አይደለም። የእግዚአብሔር የጸጋ ስራ ውጤት ነው እንጂ። ስለዚህ ይህ እውነት ለትዕቢትም ለኩራትም ለቅናትም ለፉክክርም ቦታ የለውም። እግዚአብሔር ሆን ብሎ በዓላማ በአማኞች መካከል ልዩ ልዩ ስጦታዎችን አድርጓል። አሜን። ይህ ብዝሃነት በአጋጣሚ የመጣ ሳይሆን በመለኮታዊ ዓላማ የመጣ ነው። አማኞች ይህንን ሳይረዱ ሲቀሩ ራሳችንን ከሌሎች ጋር ማወዳደር እንጀምራለን። ማወዳደር ደግሞ ወደ ትዕቢት ወይም ደግሞ ወደ ተስፋ መቁረጥ ያመራናል። አንዳንዶቻችን ከሌሎች እንደምንሻል እናስብና ራሳችንን ከፍ ከፍ ማድረግ ስንጀምር፣ ሌሎቻችን ደግሞ እንደምናንስ ይሰማንና ራሳችንን ዝቅ አድርገን ወደ ማየት ድምዳሜ እንደርሳለን። ነገር ግን ወገኖቼ ሁለቱም አመለካከቶች እግዚአብሔር ለቤተ ክርስቲያን አንድነት የነደፈውን እቅድ ያበላሻሉ። ራስን ዝቅ አድርጎ ማየትም ከሚገባ በላይ፣ ራስን ከፍ አድርጎ ማየትም ከሚገባ በላይ እግዚአብሔር በመካከላችን ያለውን እቅድ ያበላሻል። ትክክለኛው ምላሽ ትህትናና እግዚአብሔር እንድንሆን የሆነውን አሜን ብለን መቀበል ነው። አሜን አሜን። እያንዳንዱ አማኝ በክርስቶስ አካል ውስጥ ያለውን ቦታ ሆን ተብሎ ከእግዚአብሔር የተሰጠው መሆኑን አውቆ በዛ መትጋት ነው ወገኖቼ። አሜን። እግዚአብሔር ስጦታዎችን በማከፋፈል ረገድ ስህተት አልሰራም። እግዚአብሔር ጠቢብ ነው። ዘማሪዎችን ዘማሪዎች ሲያደርግ፣ ሰባኪዎችን ሰባኪዎች ሲያደርግ፣ እረኞችን እረኞች ሲያደርግ እግዚአብሔር ጠቢብ ነው። አሜን አሜን። የእግዚአብሔርን ጥበብ እንመለከታለን፣ የእግዚአብሔርን ዕውቀት እናያለን እንጂ ስህተትን አንመለከትም። ስለዚህ እግዚአብሔርን ጥበብ ምን ያህል እናስተውላለን? እኔ ማን ነኝ? በእግዚአብሔር አካል ውስጥ ክርስቶስ ምን እንዲሆን ነው እኔን የጠራኝ? እርሱን አውቀናል ወይ? ጳውሎስ እንድታውቁ ወዳለሁ የሚለው እርሱን አውቀን በዛ ቦታ ስንሆን በክርስትና ሕይወታችን በአገልግሎታችን ውጤታማ እንሆናለን። ለክርስቶስ ክብርን እናመጣለን። ለወንድሞች ለእህቶች በረከት እንሆናለን። ለእግዚአብሔር መንግሥት መስፋት ምክንያት እንሆናለን። በቦታዬ ነው ወይ? እኔ ራሴን አግኝቻለሁ ወይ? እግዚአብሔር እንደጠራኝ ነው ወይ? ክርስቶስ በቤቱ እንዳስቀመጠኝ ነው ወይ ብሎ ራስን ፈልጎ አግኝቶ በዛ ቦታ መቆም
ውጤታማ ያደርገናል። ዛሬ በዚህ ጠዋት ጸጋዎቻችንን ምን ያህል አውቀናል? ወንድሞች እህቶች፣ ከዚህ ቃል እንደምንረዳው የጸጋ ስጦታ የሌለው ወንድም እህት እስቲ በሉኛ የለም። ተመልካች 11ዱ እግር ኳስ ሜዳ ገብቶ እንደሚጫወቱ ሌሎቻችን ስቴዲየም ዙሪያ ተሰብስበን ያለ ያጨበጨብን ቱፎዞ የለም። ሁላችንም ሰራተኞች ነን። ሁላችንም ድርሻ አለን። በእግዚአብሔር መንግስት ውስጥ ሁላችንም አስተዋጽኦ እንድናደርግ ተጠርተናል። ያ ምን ያህል ገብቶናል? እርሱን ማንነታችን ስንቶቻችን አግኝተን በዛ የቆምን እየተጋን ነው? ቁም ነገሩ እሱ ነው። ተቀብያለሁ ወይስ አልተቀበልኩም ሳይሆን በእኔ ውስጥ ያለውን አውቄ እያገለገልኩበት ነው ወይ ነው ትልቁ ነገር። አብ ወልድ መንፈስ ቅዱስ ወደ እርሱ የመጣ ወንድም እህት ደረቅ ብሎ ነገር የለም፣ ባዶ ብሎ ነገር የለም። እየሰማችሁ ነው? እየሰማችሁ ነው? የእግዚአብሔር አድራሻ፣ የእግዚአብሔር ማደሪያ፣ የእግዚአብሔር መገኛ እኔ ነው ይበሉ እስቲ በሉ። ግደላችሁ አንተ ከሆንክ፣ አንቺ ከሆንሽ፣ እኔ ከሆንኩ የእግዚአብሔር የሆነ ሁሉ አንተ ጋር አለ፣ እኛ ጋር አለ፣ በእያንዳንዳችን ዘንድ አለ። እርሱን ግን አውቆ መጠቀም ነው ብስለት። ሶስተኛ ደግሞ መንፈሳዊ ስጦታዎች ዓላማቸው ለጋራ ጥቅም ነው ይላል ጳውሎስ። ቁጥር 7 ላይ እንደዚህ ይላል፣ ነገር ግን ይላል መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። አዲሱ ትርጉም ለጋራ ጥቅም፣ እንግሊዘኛው ለኮመን ቤኔፊት ይሰጠዋል ይላል። ጳውሎስ የመንፈሳዊ ስጦታዎችን ዋና ዓላማ በዚህ ስፍራ በዚህ አንድ ቁጥር ላይ ይገልጽልናል። የመንፈስ ቅዱስን መግለጥ ይላል። መንፈስ ቅዱስን መግለጥ በጸጋ መንፈስ ቅዱስ በእኛ ውስጥ መግለጥን ሲያመጣ ሲያደርግ፣ አሜን፣ በስጋዊ ትምህርትና እውቀት ሳይሆን በመንፈስ መግለጥ ስንገልጥ ይለናል ጳውሎስ። ስንናገር ይለናል፣ ስናገለግል ይለናል። ለእያንዳንዳችን ይሄ የተሰጠው ለሁሉም ጥቅም ነው ይለናል። ለእኔ የስብከት ጸጋ ሲሰጠኝ ወይም ደግሞ የማስተማር ጸጋ ሲሰጠኝ ለእኔ ሳይሆን ለእናንተ ነው። የሚማር ከሌለ፣ የሚሰበክ ከሌለ ስብከትና ማስተማር ከንቱ ነው መሰለኝ። የሚመከር ከሌለ መምከር ከንቱ ነው። የሚያዳምጥ ከሌለ መዘመር አይጠቅምም። ስለዚህ ይህ ማለት መንፈሳዊ ስጦታዎች የግል ኃላፊነቱ የተወሰነ የግል ንብረቶቻችን አይደለም። ሆን ብዬ ነው የጮኩት፣ አላበድኩም። በዚህ ዘመን ኃላፊነቱ የተወሰነ የግል ድርጅት ሆኖ እየታየ ስለሆነ የጸጋ ስጦታዎች ወንድሜ እህቴ ሆይ፣ ቤተ ክርስቲያን ሆይ ስም የግል አይደለም። የጸጋ ስጦታዎች ባለ አደራዎች ነን፣ መጋቢዎች ነን እኛ። ባለ አደራ ማለት የራሱ ባልሆነ ነገር ላይ በባለቤቱ ተጠርቶ የተሾመ አደራ የተሰጠው ሰው ማለት ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ይህንን እውነት ይነግረናል። ጴጥሮስም ጨምሮ ደጋግ የእግዚአብሔር ደጋግ የጸጋ ስጦታዎች መጋቢዎች እንደመሆናችሁ መጠን ይላል። ስለዚህ ዘማሪ የዚህ ባለ አደራ ነህ፣ ሰባክ የዚህ ባለ አደራ ነህ፣ ተንባው ነቢይ የምትናገር የፈውስ ጸጋ ስጦታ ያለ የማስተማር፣ የመምከር፣ የመስበክ፣ የመምራት የፈለጋችሁትን ደርድሩ። ሊስቱን በሙሉ ብታመጡ ባለቤት አይደለም ተባባሉ።
በአንተ ውስጥ ላለው ባለቤቱ እግዚአብሔር ነው። እግዚአብሔር ነው። ሃሌሉያ። ስለዚህ የግል ንብረቶቻችን ሳይሆን ቤተ ክርስቲያንን ለማነጽ የሚያገለግሉ የሕዝብ መሳሪያዎች ናቸው። አሜን። ቤተ ክርስቲያንን ለማነጽ፣ ቤተ ክርስቲያንን ለመገንባት፣ ቤተ ክርስቲያንን ለማሳደግ፣ ቤተ ክርስቲያንን ለማስታጠቅ የተሰጠን ነው። እያንዳንዱ አማኝ የመንፈስን መግለጥ ይቀበላል። ይህ ማለት ደግሞ ማንም ክርስቲያን በእግዚአብሔር ሥራ ውስጥ ቅድም እንዳልኳችሁ ከመሳተፍ ውጪ አይደለም ማለት ነው። በጳውሎስ የተዘረዘሩት ስጦታዎች የእግዚአብሔርን አቅርቦት ብዝሃነት ያሳዩናል። አንዳንዶቹ ስጦታዎች እውነትን ከመረዳት ጋር፣ ሌሎቹ ደግሞ እውነትን ከማስተላለፍ ጋር፣ ሌሎቹ ደግሞ የተቀሩት ደግሞ የእግዚአብሔርን ኃይል ከመግለጥ ጋር የተያያዙ ናቸው። ሆኖም ግን ስጦታዎች ሁሉ አንዱን ወጥ ዓላማ ያገለግላሉ። እርሱም የክርስቶስን አካል ያነጻሉ። መጀመሪያ ክርስቶስን ያጎላሉ ነበር የተባባልነው። ትዝ ይላችኋል። ማንን ያጎላሉ? ክርስቶስን ያጎላሉ። ቀጥሎ ደግሞ ምንጫቸው ከማን ነው? ከሥላሴ ምክር ቤት ነው። አሁን ደግሞ የክርስቶስ አካል የሆነችውን ቤተ ክርስቲያንን ምን ያደርጋል? ያንጻል። በመቀጠል ጳውሎስ መለኮታዊ ሉዓላዊነትን ያጎላል። ምን ብሎ? መንፈስ ቅዱስ እነዚህን ስጦታዎች ይላል ለእያንዳንዱ ሰው ይላል እንደወደደ ያከፋፍላል ይላል። ይህ ማለት ስጦታዎች በሰው ፍላጎት የሚመረጡ ወይም ደግሞ በሰው ስልጣን የሚመደቡ አለመሆናቸውን፣ ነገር ግን የተሰጡት በእግዚአብሔር ፍጹም ጥበብ መሰረት መሆኑን ጳውሎስ ይነግረናል። ይህ እውነት ኃላፊነትን ያመጣል። እግዚአብሔር ስጦታን ሰጥቶን ከሆነ፣ ከእግዚአብሔር አንዳች ስጦታን ተቀብለን ከሆነ እኔና እናንተ በታማኝነት በዛ ስጦታ ልንሰራበት ይገባናል። ስጦታዎቻችንን ችላ ማለት ጉዳት የሌለው ነገር አይደለም። ጉዳት ያመጣል። እርሱ በመጋቢነት ወይም በባለ አደራነታችን አለመታመንን ያስከትላል። እያንዳንዱ አማኝ ስለተቀበለው ስጦታ አንድ ቀን እግዚአብሔር አደራ የሰጠውን እንዴት እንደተጠቀመበት ለአምላክ መልስ የሚሰጥበት ቀን ይመጣል። እኔ አለኝ ብቻ አይደለም፣ ተቀብያለሁ ብቻ አይደለም፣ ተቀብቻለሁ ብቻ አይደለም። እንዴት ነው የተጠቀምክበት የሚባልበት ኦዲት የሚደረግበት ቀን ይመጣል። መንፈሳዊ ብስለት የሚለካው በስጦታዎች መገኘት ብቻ አይደለም። እንግዲህ መንፈሳዊ ብስለት የሚለካው በስጦታዎች መገኘት ሳይሆን እነዛን ስጦታዎች ለክርስቶስ ክብርና ለቤተ ክርስቲያን መታነጽ በታማኝነት መጠቀም የቻልን እንደሆነ ነው። ስለዚህ ዛሬ በተሰጣችሁ የጸጋ ስጦታዎች ቤተ ክርስቲያናችሁን እግዚአብሔር እናንተን አባል እንድትሆኑ አካል እንድትሆኑ የጠራበትን ማህበር የክርስቶስን አካል ምን ያህል እያገለገላችሁበት ነው? ጥያቄው ይሄ ነው። ምን ያህል እያገለገላችሁበት ነው? ምን ያህል እየሰራንበት ነው? በእኔና በእናንተ ስጦታ ይህቺ ማህበር ምን ያህል እየታነጸች ነው? ምን ያህል እያደገች ነው? ምን ያህል እየተሰራች እየተቀረጸች ነው? አራተኛና የመጨረሻ ሐሳብ በመንፈስ ቅዱስ ሉዓላዊ ፈቃድ የሚሰጡ ናቸው ብሎ ይደመድማል ጳውሎስ። ከቁጥር 8 እስከ 11 ይሄንን እውነት ይነግረናል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል።
ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህችን ስሟት። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ፣ ሌላ አዲሱ አማርኛ ደግሞ እንደወደደ፣ እንደፈቀደ ለእያንዳንዱ፣ ማንንም አይዘልም፣ ለእያንዳንዱ። አሜን። ለእኔም ላንተም ላንቺም። ሃሌሉያ። እሱ እንደወደደ፣ እኔ እንደወደድኩ ሳይሆን፣ ወንድሞች ለእኔ እንደፈለጉ ሳይሆን፣ ሄሎ እናንተ ለእኔ እንደምታስቡ እንደምትፈልጉ ሳይሆን፣ እኔ ለእናንተ እንደማስብ እንደሚፈልግ ሳይሆን፣ እናንተ እንደምትፈልጉት ሳይሆን፣ መንፈስ ቅዱስ ራሱ በሉዓላዊነቱ፣ አሜን፣ በመለኮታዊ ችሎታው፣ ጥበቡ፣ ዕውቀቱ እንደወደደ አካፍሎ ይሰጣል። ጳውሎስ በዚህ ክፍል ውስጥ እንግዲህ ጥበብን፣ ዕውቀትን፣ እምነትን፣ ፈውስን፣ ታምራትን፣ ትንቢት መናገርን፣ መናፍስ መለየትን፣ በልዩ ልዩ ልሳን መናገርና መተርጎም ያሉትን ስጦታዎችን ይዘረዝራል። ሆኖም ግን የጳውሎስ ዋና ትኩረት እዚህ ጋር ስጦታዎቹን መብዛት ወይም መዘርዘር ላይ ሳይሆን በአከፋፋዩ በሰጪው ሉዓላዊነት ላይ ነው። ያኛው አንዱ መንፈስ ይሄን ሁሉ እንደፈቀደ ለእያንዳንዱ ለየብቻ እንደሚያካፍል ይናገራል፣ ደጋግሞ ይገልጻል። ይህ አገላለጽ መንፈሳዊ ስጦታዎችን በመቆጣጠርና በመምረጥ ረገድ ያለውን የሰው ልጅ ሚና ፈጽሞ ያፈርሰዋል፣ ባዶ ያደርገዋል። አሜን አሜን። ይሄ ከኔ ኪስ አይሰጥም። ትሰማላችሁ አይደል? አሁን ከኪሳቸው እንደሚሰጧችሁ ሲናገሩ፣ አሁን ልተንብይ ስሉ በእናንተ ፈቃድ ባል የጌታ ባሪያ፣ ኧረ አሁን አንተ ምን ታመጣለህ? አሁን ልማድ ነው፣ ፉከራ እንጂ እግዚአብሔር ጸጋውን በሉዓላዊነት ይገልጣል። በሂሳብ መተንበይ የለም፣ በፕሮግራም ትንቢት የለም፣ በፕሮግራም ፈውስ የለም። ብራዘር፣ በመንፈስ ቅዱስ ሉዓላዊ አሰራር ግን ፈውስ አለ፣ ትንቢት አለ፣ መገለጥ አለ፣ ተአምራቶች አሉ። ለምን? እርሱ ስለሚሰራ። ዛሬ ፉከራ ብቻ ሆነን የቀረን ወገኖቼ፣ ለእግዚአብሔር ማስታወቂያ ውጀን ለጥፈን ዛሬ ታምራት ይሆናል፣ የጌታ እጅ ይገለጣል፣ በሽተኞች ይፈወሳሉ፣ አጋንንት ይጮኻሉ ብለን ፕሮግራም ሰርተን ለጥፈን፣ እንደዛ ያልሆነው የሰው ፉከራ ስለሆነ ነው። እግዚአብሔር ምን ይፈልጋል? ያን ቀን እግዚአብሔር ምንድን ነው ማድረግ የሚፈልገው? እግዚአብሔር ምንድን ነው ማድረግ የሚፈልገው? እሱን ነው ማወቅ ያለብን። ሲጀመር ማንም ትንቢትን በፕሮግራም አይናገርም። ማንም መገለጥን በፕሮግራም አይገልጥም። ማንም የጸጋ ስጦታዎችን በፈለገ ሰዓት መዘዝ አድርጎ ገልጦ ባልፈለገ ሰዓት ቆልፎበት ዘና የሚልበት የጸጋ ስጦታ የለም። ብራዘር፣ ሲፈልግ እሱ ግለጥ ይለዋል፣ ይገልጣል። ካልፈለገ ጸጥ ይለዋል። ኤልሳ ታውቃላችኋል? ጌታ አልገለጠልኝም። አሜን አይደል እንዴ? ጥቅሱም አንበባ ይጠበቅ። ይሄን ጌታ አልገለጠልኝም፣ እኔ አልሰማውም። ታማኞች ነው። ሲገልጥ ገለጠ። አሜን። ካልገለጠ ዝም እንበል። ዕዳ የለብንም። በዝምታ ዕዳ የለብንም። ስንናገር ኃላፊነት እንወስዳለን። ስንናገር በእግዚአብሔር ፊት ነው የምንናገረው። ስንናገር ለሰዎች ነው የምንናገረው። ሰሚዎችም ተናጋሪዎችም ኃላፊነት አለን። ስጦታዎች በሰው ጥረት የሚሰጡ የሚመረጡ
ወይም ደግሞ በድርድር የሚመጡ አይደለም። እደግማለሁ፣ በጾም ጸሎት ብዛትም አይመጡም። ለምን? የጸጋ ስጦታ ናቸው። ጸጋ ስጦታ ማለት ደግሞ እንዲሁ በነፃ የሚሰጥ ማለት ነው። ለልፋታችን ብድራ ሽልማት አይደለም። ጾም ጸሎት ስጋዊ ህይወታችንን ለማድከም የእግዚአብሔርን ፈቃድ ለመስማት ይጠቅመናል። መጾም አለብን። ግን በጾማችን ብዛት ግን ጸጋ ስጦታን አናመጣም፣ አንገልጠውም፣ አንደብቀውም። ይልቁኑ በመለኮታዊ ጥበብና ዓላማ የሚታደሉ የሚሰጡ በመሆናቸው በተቀባው ዘንድ ሁሉ ጊዜ ትሕትናን ብዙም በማይታዩት ዘንድ ደግሞ መንፈሳዊ ዋስትናንና መረጋጋትን ይፈጥራሉ። በመለኮታዊ ስጦታዎች ላይ የሰዎችን ቁጥጥር ማድረግንና ፉክክርን ማቆም ይጠበቅብናል። ይልቁንም እግዚአብሔር በሰጠን ጸጋ ላይ ታማኝ መጋቢዎች በመሆን ላይ ማተኮር ይገባናል። ሐዋርያው ጳውሎስ መንፈሳዊ ስጦታዎች በክርስቶስ ላይ ያተኮሩ ከሥላሴ የሚመነጩ ለቤተ ክርስቲያን የጋራ ጥቅም የተሰጡ አሁን ደግሞ የኛ ምላሽ ምንድነው? በታማኝነት በትሕትና መጠቀምን ያሳስበናል። እግዚአብሔር ይርዳን። እንጸልያለን። ጌታ ሆይ እናመሰግንሃለን ስለ ድንቅ ስራዎች፣ ልዩ ስለሆነው ጥበቤ፣ ሰማያዊ ስለሆነው አሰራሪና አደራረጊ እናመሰግንሃለን። ዛሬም ስለምትሰራ፣ ዛሬም ጸጋ ስለሚሰራ፣ ዛሬም መንፈስ በቸርነት በመካከላችን ስለሚገለጥ እናመሰግንሃለን። ጌታ ሆይ እንለምንሃለን፣ ጸጋዎቻችንን መለየት እንድንችል፣ ጸጋዎቻችንን ማወቅ እንድንችል፣ ጸጋዎቻችንን ክርስቶስን ጌትነት ለመግለጥ እግዚአብሔር አምላካችን ሆይ ቤተ ክርስቲያንን ለማነጽ እነሆ አምላካችን እግዚአብሔር በታማኝነት ለመጠቀም እንጂ እግዚአብሔር ሆይ ራሳችንን ለማሳየት፣ እርስ በርሳችን ለመፎካከር፣ እርስ በርሳችን ለመቀናናት፣ እንደ ቆሮንቶስ ማኅበረ ምዕመናን ለመከፋፈል እንዳንሆን እርዳን። አንዳች የጸጋ ስጦታ ያልጎደላት ሆና ሳለች በሳል መሆን ካለመቻሏ የተነሳ ግን በሰጣት የጸጋ ስጦታዎች በአሻንጉሊት እንደሚጫወቱ ሕፃናት ሆነች። ዛሬም ጌታ ሆይ በመንፈሳዊ ነገር በሳሎች፣ በመንፈሳዊ ነገር ያደጉ፣ በመንፈሳዊ ነገር አስተዋዮች፣ ባለአደራነታችንን በታማኝነት የምንወጣ መጋቢዎች እንድንሆን እርዳን። በጌታ በኢየሱስ ስም